እባክሽ አግቢ። ጥሌ ትንሽ እዛች ጋር ቁጭ ብለን እናውራ። ፍቅር እስከ ዛሬ ስትጠብቂው እንደነበር አውቃለሁ። ጊዜው አሁን ድጋሚ ልጠይቅሽ፣ እባክሽ አግቢ። ይኸውልሽ ፍቅር፣ እኔ አንቺንና ጥላሁንን ለማጣላት ፈልጌ እንዳይመስልሽ። እሺ ሉሊዬ፣ ግን እኔም ጥላዬን በማይሆን ምክንያት የምንለየው እንዳይመስልሽ። ዛሬ ምን አይነት አስማተኛትሽ እንደሆንኩ አሳይሻለሁ በማስረጃ። ያው ተመልከች። እስካሁን ባገኘሁት መረጃና ማስረጃ አቶ ጥላሁን ልጅ ሳይኖረው አይቀርም። ገና ሳይሆን አይቀርም ባይነሽ እንዴ? እያየን እንጨምራለን ብዬ እንጂ 100% እርግጠኛ ነኝ። ሁሌም እኮ እርግጠኛ ነኝ ነው የምትይው። እስኪ ምን ሆነሻል ፍቅር? እንቀመጥና እናውራ ብለሽ እኮ በሀሳብ ሄድሽ። አይ አለው ጥልዬ፣ በጣም አዝናለሁ፣ ግን ቢያንስ ለጊዜውም ቢሆን ጥያቄን መቀበል አልችልም። ፍቅር የተፈጠረ ነገር አለ? 5 ዓመት ሙሉ አታውቂኝ? አይ አውቃለሁ፣ እንደምትወደኝም አውቃለሁ፣ ግን ምንም ግን የለው። እኔ ላገባሽ በጣም ነው የምፈልገው። ለምን ተነሳ? አንቺ የሌለሽበት ምን እንቅልፍ አለ? ሰዓቱን አይተሽዋል። ለ8ኛ ጉዳይ ሆኗል እኮ። እባክሽ ተነሽና እንተኛ። ጠዋት ቤተክርስቲያን ሄደን ሻማ አብርተን እናስብ። አይ ዛሬ ስሜት መቋጨት እፈልጋለሁ። እባክህን ትረዳኝ። ብቻዬን መሆን እፈልጋለሁ። እሺ
እንዴማ ቴንትሽ ነበር እንዴ? አይ የጠበቁ ነበር እንዴ? ያዘዝኩስ እሱንም አምጥቻለሁ። አንቺ አምጣልኝ ብለሽ የማስቀርብሽ ነገር አለ? የለም እኮ ግን ሰላምታ አይቀድምም? አይቀድምም። ልጅ አይደለ እንዴ ተሸከምኩት? እሺ ምን ነበር መጀመሪያ ያዘዝሽኝ? ጠጅ። እሰይ ሁለተኛውስ? አፈር እንዴ? ይሄ ግን ቀይ አፈር አይመስለኝም። ቀይ ነው እኮ ቀይ ነው። ቀይ ብለው ነው የሰጡኝ እኮ ቀይ ብዬ ነው ያመጣሁት። ቀይ ይሄ ቀይ አፈር ነው። እስኪ ና ቅመሰው። ና ቅመሰው። ይሄ ቀይ ነው። እኔ ቀይ አፈር አይደል እንዴ ያልኩ? እኔ እንደዚህ ብያለሁ ድሮም። በቃ ነገ አመጣለሁ። ደግሞ እኮ ላንቺም ለልጅም ጥሩ አይደለም። ልጅ ጭራሽ ልጅ ያልክ? ድሮም የወንዶች ነገር እነሱ አይደለም። እማ ጠጇን ሽቅመሻት ሰርፕራይዝ ነው። ለምን በይ ቀን ሙሉ ያልደወልሽበት እንደ ቅጣት ነው። ብትደውይ ኖሮ ካፕ ያለው አመሰግናለሁ። እኔ ፍቅር ቴንክ ዩ። እኔ ፍቅር በቃ መታጠቢያ ልታጠፊ? ቆይ እንዳትወርቁ። መቼስ ያምርብሃል። በዚሁ ተኛ እንዳትዪ ብቻ። ኖ መውጣት ፈልጋለሁ። ይማ ወዴት? ናይት ክለብ። የት ናይት ክለብ? በዚህ ሰዓት አልመሸም እና ናይት ክለብ ጠዋት ነው የሚካሄደው? እሱማ ልክ ነሽ፣ ግን ቶ አምጣ። እንደውም ቁልፍ ራስ ሄዳለሁ። እሺ አምጣ። እሺማ እሺ በቃ እኔም ልብሴ ልቀይር፣ አንቺም ደግሞ የሆነ ነገር ልበሽ እንዳይበርድሽ እኮ ነውማ። እኔ አንበሳ ዛሬ እሺ ስትለኝ ነበረ መስማት ያማረ። ምን ላድርግ? ሙልቅቅ ማለት ጀምረሻል። የምፈልገውን ኬክ እኮ ሊጋብዝከኝ። ደስተኛ ነሽ? ወይኔ ጌታ፣ ወይኔ እየወጋኝ ነው መሰለኝ። እየወጋኝ ነው እዚህ ጋር። ወይኔ እየወጋኝ ነው።
ወይኔ ጌታ ብቻ እዚህ ነው ያደርኩት እንዳትለኝ። ምን ችግር ችግርማ የለውም ግን እኮ ተረዳኝ ማለት እኮ እዚህ እንቀጥ ማለት ነበር። እዚሁ እኔ ካልጠበቁሽ ታዲያ ምኑን ተረዳሽ? ፍቅር አንተ መልስ መስጠት ነው። ይሄ ቀን ማለት የቀድሞ ባልሽንና ልትወልጂ 2 ወር የቀረ ልጅሽን ያጣሽበት ቀን። ዶክተር የታካሚያችን የደም አይነት ኦ ማይነስ ነው እና ኦ ማይነስ ደም የለንም። ማግኘት የምንችልበት ቦታዎች በሙሉ ጠይቀናል፣ ግን ማግኘት አልቻለም። ይቅርታ ዶክተር፣ የኔ ደም ኦ ማይነስ ነው። እኔ ልሰጣት እችላለሁ። ምን እንደሚሰማሽ ለማወቅ የግዴታ አንቺ መሆን አይጠበቅም። አውቃለሁ። የዛን ጊዜ በአጋጣሚ አንተ ሆስፒታል ባትገኝና ደምም ኦ ኔጌቲቭ ሆኖ ደም ባትሰጠኝ ዛሬ እኔም በህይወት አልገኝም ነበር። አንቺ አትሞችም ነበር። ለእኔ ትረፊ ያላት ነፍስ ነው ያለሽ። እሺ በቃ አሁን ግባና አረፍ በል። እኔ ልትጣጠብና ቢሮ ልሂድ። እሺ ምን ነው በሰላም ነው? በጠዋት መጣሽ? ምን ሰላም አለ? ግቢ እንኳን አትይኝ። ኧረ እንዴ ነግቢ፣ ቤትሽ አይደል እንዴ? ግቢ። የሥራ ቦታው አንሶሽ ወንድሜ ቤት የገባውን ጎረምሳሽን አቁመሽ ግቢ ትኛለሽ? ቆይ ምን እያልሽ ነው? ምንም ምን እያልኩ እንደሆነ በተግባር አሳይሻለሁ። እንዴ ሄሎ ሀብትሽ፣ እንዴት ነህ? ለአበባው በጣም አመሰግናለሁ። አይ ራት ግብዣ እንኳን ይለፈኝ። እሺ ቻው። ሄሎ ብሩክ፣ አንድ ቢሮ ናለኝ። እስኪ አሁን ነው። እሺ እሺ ብሩክ፣ ሜላት አንድ ነገር ነግራኝ ነበር። አንድ ነገር ብቻ ማለት ፊልም ህልም አላየችም ሰሞኑን? ቁም ነገር ነው። ከሜላት ቁም ነገር? እንዴት? አውቃለሁ።
ግን ምን መሰለህ ጥላሁን ልጅ አለው ብላ ወደ 10 የሚሆን ፎቶ ነው ያሳየች። እና ምን ችግር አለው መውለድ? እንዴ መውለድ ማለት እኮ ማስወለድ ይችላል ማለት ነው። አሪፍ ነው። ብሩክ አንተ ራስ መቼ ነው ቁም ነገር የምታውቀው? እኔ እኮ ድርጅቱ ስራ አስፈጻሚ ነኝ ብዬ እንጂ በጣም ቁም ነገርኛ ነኝ በእውነት። እሺ በቃ በጣም ጥሩ። ስለዚህ ይሄንንም ጉዳይ እንደ አንድ ጉዳይ የምታስፈጽሙ አድርገህ ቁጠር። ምን ልታዘዝሽ? ምን ልታዘዝ? ጥሌና ገባው አስቤ ነበር። ሰው 5 ቀን ውሎ አድሮ ተጋባን ይላል። እናንተ 5 ዓመታችሁ ነው። 5 ዓመት አብራችሁ ውላችሁ አድራችሁ አልተጋባንም? አይከብድም? አሁን ሰው መጀመሪያ ጥሌ ልጅ እንዳለውና እንደሌለው እንድታጣራልኝ እፈልጋለሁ። ቀጥለው ልጅ ካለው እስካሁን ለምን እንደደበቀኝ ማወቅ እፈልጋለሁ። ችግር የለም። ቀብድ እኮ ነው ያለው። ብሩክ በ2 ቀን ከጨረስክልኝ የማረግልህን አታውቅም። ማረግልህን አታውቅም ስትይ ልጅነቴን ነው የምታስታውሽ። እሺ እንዴ አትሽ እዚህ ሆነ ነበር እንዴ? አበባውን ያስነኩ? አረ መጥቼ ነበር። ለነገሩ እኔም አርፍቼ ነበር የገባሁት። ሰው እና መቆራቱ ነው? ኖ አረ እንደዛ አይደለም። ትንሽ ቢዚ ስለሆንኩ ነው። ታዲያ እንዴት ነው? እንድጋብዝሽ አልፈለግሽ? አይ ዛሬ እንኳን ይለፈኝ። በቃ ወይ ሌላ ጊዜ። ያንቺ ሌላ ጊዜ ከከተማ ወጣልን ነበረ። አብረን እንድንሄድ ፈልጌ በዛው ፈታ ብለን እንመለሳለን። እንዴት ጭራሽ በታክሲ ቀደምሽ? በታክሲ የታክሲ ሰልፍ ተሰልፌ አንድ ሼባ መጥቶ ካልሸኘውሽ አለኝ። እሺ ብዬ ገብቼ እዚህ እስከምደርስ ድረስ እያደረቀኝ ነው የመጣሁት። ምን አሉሽ? እሱ ቢቀርብሽ ነው የሚሻለው። ዘንድሮ በእነሱ አይደል እንዴ ባሰው? ወይ አንቺ መቼ የማታመጪ ነገር የለም። ጥላውንስ? ጥሌ ወይ አንድ ጨረታ ሄዶ ነበር አልመጣም እንዴ? ድንቄም ጨረታ ልጁ ጋር ሄዶ ነው። አንቺ ደግሞ ሌላ የተሻለ ነገር አላገኘሽም? ይሉ አንቺ ብቻ እኮ ነሽ በግምት። የአሁኑ ግምት አይደለም እርግጠኛ ነኝ። ታያለሽ ግን ፍቅር ዝም ብለሽ ስታስቢው ይሄን የመሰለ የግል ቤትና ሀብት እንዳለሽ እያወቀ እንዴት ነው ላያገባሽ የሚፈልገው? ያው ምንም የሌለው የነበረ ሰው ይውላል። ትዳር ስታስቢ ንጹህ ፍቅርን እንጂ ገንዘብ ንብረት የሚባል ነገሮች ሊያሳስቡሽ አይገባም። ሲቀጥል ደግሞ እኔስ ይህን ሁሉ ንብረት ያገኘሁት ከሙልጌታ ነው እንጂ መች ለፍቼ ያገኘሁትና ነው። ያም ሆነ አሁን ሁሉም ነገር አንቺ ነው። ሄሎ ሸዋዬ፣ ምንድን ነው የምትይው ሸዋዬ? ሄሎ የምን ሸዋዬ ነው? ኧረ ጥላሁን ነኝ። ወይ ጥኔ አሁን እኮ ሸዋዬ ደውላ ነበርና ተቋርጦብኝ ነው። እኔ የምልሽ ሸዋዬን ከዛ ሀብታሙ ከሚሉት ጋር በተደጋጋሚ ሰሞኑን እያየኋቸው። ኧረ እባክህ። አይ አጋጣሚ ነው የሚሆነው እንጂ ሁለቱም ገንዘብ ወዳጅ ናቸው። እንዴት ነው አንድ ላይ የሚሆኑት? ለማንኛውም ተይው እሱን። አሁን ቢሮ ነው ያለሽው? አይ ወጣሁ እኮ። አትመጣም እንዴ? እንዴ በሚገባ። ምን አማራጭ አለ? ሁሌም አብረኝ እንድትሆን እኮ ነው የምፈልገው። እኔም እንደዛው። ትንሽ ደቂቃ መጣሁ። እሺ አባባ ልጄ ፈለግከኝ? እኔ መሄዴ ነው በቃ። እሺ በቃ የሚፈልገውን በዚህ ግዙለት። እሺ እኔ አንተ እንድትከሳልኝ ነው የምፈልገው። እንዴ አንተ ገና ለገና አባትህ የመጣ እንደው አያትህ ትክዳለህ እንዴ? ይቅርታ አያቴ። ይቅርታ አድርጌልሃለሁ። አይዞህ
አይዞህ ማለት ነው። የምትፈልገውን ነገር በሙሉ ነው ይገዛልሃል። እሺ በቃ እኔ ልሂድ። ኦኬ ሰላም ሰላምሽ። ሰላም እዚህ ጋር ሄሎ ሄሎ፣ ፍቅር የምስራች ምስር ብላ። ምን ተገኘ? ባለውለታዬ ነው የሚረዳኝ የማምነው የምትዩ ሁሌ ስለ መልካምነቱ የምትናገር ይለጥልሽ ወንድ ልጅ ከነቃጭሉ ያፈራ ጀግና መሆኑን ስነግርሽ በኩራት ነው። ጀግና? ከዚህ በላይ ምን ጀግንነት አለ? ምን ነው? ሄሎ ሄሎ ብሩክ ያለው ምን አልከኝ? ጠፋሽብኝ እኮ እንዴ! ልጁ ደግሞ ብታዩ በቃ ቁርጥ አፍንጫው አካባቢ አይኑ ግራይኑ አረማመዱ ሽፍፍ አባባሉ አባቱን ቁጭ አባቱን። እሺ የሁለተኛ ጥያቄ መልስ ግን ይቀርሃል። ሁለተኛው ጥያቄ መልስ የሚኖረው ልጅ እንዳለው እኔ እንዳወቅሁ እሱ ሲያውቅ ብቻ ነው። እሺ እና ምን እናድርግ? አንቺ ሴት አይደለሽ እንዲሆነ መፍትሄ አትፈልግ እኮ ምን ላድርግ? አላቅም፣ ግን ቢያንስ ስለ ልጅ ያለሽን ስሜት ንገሪው። እሺ እንደውም መጣ። እሺ በቃ እጠብቅሻለሁ። ተመልሽ ሜላት፣ የሆነ ቦታ ደርሰን እንምጣ። ፍቅር ገና እኮ መግባትሽ ነው። የት ልንሄድ ነው? አንቺ አይደለሽ እንዴ ጥሌ ልጅ ምናምን ሳይኖረው አይቀርም ያልሽኝ? እሱማ አንቺ አላምናልሽ እንጂ። ስለዚህ ብሩክ እንዲያጣራልኝ ነግሬው ነበረ። ተነሽ እንሂድ በቃ። በዚህ ትሄጂና የመጀመሪያው ኮርነር አለች አይደል? እዛ ጋ ሁለተኛው በር። እዛ ጋ? ሁለተኛው በር። እሺ በቃ ስለዚህ እናንተ እዚህ አካባቢ ቡና የጠጣችሁ ጠብቁ። እሺ እኔ ደርሼ አናግራችሁ እመጣለሁ። እሺ ደህና ዋሉ ጋሼ። እንደምን ዋልሽ የኔ ልጅ? ምን ሆንሽ? ነፍሰ ጡር ነኝ። ትንሽ አመመርኩኝ ነው። አይዞሽ የኔ ልጅ አይዞሽ። ግቢ። ውሃ ነገር ይሰጡኛል? አዎ ሰጥሻለሁ። ግቢ የኔ እናት ግቢ። አይዞሽ ቤካ ውሃ አምጣ። ጎሽ እንቺ እስቲ ይችን አይዞሽ። አባባ የልጅ ልጆች ነው? አዎ የልጅ ልጄ ነው። የኔስ ልጅ እኔን ይመስል ይሆን? አይ ልጅማ አባቱን ሲመስል ነው ጥሩ። እናትማ ምን መምሰል ያስፈልጋታል? 9 ወር ሙሉ ተሸክማ አጥብታ አሳድጋ ደምና ስጋዋን አካፍላ ትውልድ ካስቀጠለች በኋላ ምን መምሰል ያስፈልጋታል? ልክ ነው አባ። አባትን ልጁን ሲመስል ፍቅር ይጸናል ይላሉ። አዎ። ስሙ ግን ማን ነው? ቤካ ጥላሁን ይባላል። አባቱ እንዴት ያለ የተባረከ ሰው መሰለሽ። እናቱ ግን እድለኛ ነች። አይ እናቱማ ፈረንጅ አግብታ ከሄደ 7 ዓመት ሆናት፣ ምንም ሳይጎልባት። ለእኔ እሷ ናት ልጄ፣ ግን እስካሁን ድረስ የሚጠይቀኝ እሱ ነው። የቤካ አባት እንዴት ያለ ሰው መሰለሽ። እሷ ግን ምን ነው አለች? አይ ተይኝ እስኪ ይብላኝ እንጂ ለእኔ ለወለድኳት። እሱስ ሰው ሁሉ ነው የሚወደው። እሱ ላግባም ሲል ማንንም ነው የሚያገባው። የሰው ቁስል እንደራሱ የሚሰማው
እንዴት ያለ ብረት መዝጊያ መሰለሽ። አይዞሽ ውሃውን ጠጪው እስኪ። እሺ ልጅ ይኸውልሽ፣ አንዳንዴ እርግዝና እንደዚህ ነው። አይዞሽ። ጓደኛዬ ለሁለተኛ ጊዜ ልታገባ ነው። እኔ አንድ የፕሮሚስ ቀለበት ብርቅ ሆኖብኛል። ምን ትላለህ? ቢያንስ ለአንድ ሰው ሁለት የሚዜ ሲሆን አላሳዝንህም? ለምን እኔን አታገቢኝ? አንተን አግብቼ ምን ይወጣልኝ? የሚደብር ነገር አለ ወይ? አልገባኝም። አንተን አግብቼ ልታስቀኝ ነው ልታሳቅቀኝ? ተናንቀናል። ቀረብሽ። እንዴ የማን ቡና ነው እንደዚህ የቀዘቀዘው? የኔ ጉድ ነው ይሄ። እያለ ምን ቀልባለኝ? እንዴት ሆንሽ? አይ እንዴት ሆናለሁ? ያው ሁለታችሁም ልክ ነበራችሁ። ታዲያ ምን አሰብሽ? ልትጣሉ አደረኩ እንዴ? እኔ እኮ በፍጹም ይኸውልሽ፣ እውነቱን አውቀሽ እንድትገቢበት እንጂ እኔ እንድትጣሉ አስቤ እኮ አይደለም። እና ልጅን ያክል ነገር ደብቆ አታግባ። እሱ የፍቅር ውሳኔ ነው። ነገር ግን ለምን የሚባል ነገር አለ። በቃ እናንተ ተጫወቱ፣ እኔ ልጅ ክፍያይስ እንዴ ማረግልህን አታውቅም ብለሽኝማ አንላቀቅም። አይ ሌላ ነገርማ አታስቢ። አውቃለሁ፣ ግን ያዘዝኩን ነገር አልጨረስክም። ብሩክ፣ እኔ ማወቅ የምፈልገው ልጅ እያለሁ እኔን ለምን እንደደበቀኝ ነው። እሱንማ ነገርኩሽ። አንቺ ነሽ ይሄንን ማሰብ ያለብሽ። ምን ማሰብ ያስፈልገዋል? ይሄን ሁሉ ሀብት እያየ እንዴት ነው የሰው ልጅ አለኝ ብሎ በራሱ ላይ መለያየት የሚያውጀው? እንዴ እኔ ልጅ ስላለው ልለያ አላልኩት። ባትይውም እሱ አሰበ። ደግሞ ሱንተሽ ማንንም ማግባት እንደምትችይ ያውቃል። በቃ ይሄን እኮ ቤት ደርሶ ይሆናል። እኔ ልጅ ባይሆን በቃ እናንተ በደንብ አስቡበትና ነገ ደግሞ ተገናኝተን እናወራበታለን። እሺ ወይ ለምን ልጅ አለኝ አላት። አይ ደግሞ እስከ ዛሬ ለምን አልነገርከኝም? ቆይ ችግሩ ያለው ማጋ ነው? እኔ ጋር ወይ እሷ ጋር? እንመርመር ብለት ነው ይሻላል። ደግሞ ችግሩ እሷ ጋር ሆኖ ድጋሚ ብትጎዳ
እኔ ፍቅር አይነሽ ጨፍኝ። ለምን? ሰርፕራይዝ ነው። እሺ ያው ምንድነው ግን? ኦይ ምን አስቸኮለሽ? እሺ ጭል በላ። ወይኔ ሲያምር! በጣም አመሰግናለሁ። አመሰግናለሁ የኔ ፍቅር። ምንም አይደል ፍቅር። ያው አንድ ነገር ቃል ልትገባልኝ ፈልጌ ነበር። መጀመሪያ ነገሩን ንገሪኝና ችግር የለም። አይ ሳልነግርህ ሳትነግሪኝ ቃል አስገብተሽኝ በኋላ እንለያይ ብትይኝ ቃል ገብቻለሁ ብዬ ልለያይሽ ነው? በጭራሽ አንለያይ። እሺ በቃ ቃል ገብቻለሁ። ምንም ቢሆን? አዎ ምንም ቢሆን ቃል ገብቻለሁ። አመሰግናለሁ የኔ ፍቅር። ምን መሰለህ፣ ያው አንተ እኔን ማግባት ከምትፈልገው በላይ እኔ አንተን ማግባት እፈልጋለሁ። ግን ከዛ በፊት ልጅ እንዲኖረን እንፈልጋለን። ለዚህ እንዲያውም ብቻ ቃል ያስገባሽ። ቢሆንስ? እንጋባ ስልሽ እምቢ ያልሽው በዚህ ምክንያት ነው እንዴ? ይኸውልሽ እኔ ደግሞ ልጅ ብቻ ሳይሆን ኦት ጨምረሽበት ልጆች ነው የምፈልገው። እሱማ አውቃለሁ። ሁለታችንም ልጆች እንዲኖሩ እንፈልጋለን። ግን ምን መሰለህ፣ ያው እኔ ልጅ እንዲኖር የምፈልገው በአንድ ሳምንት ነው። ደግሞ ምን ጀመርሽ በአንድ ሳምንት? ቆይ አስጨርሰኛ። ጨርሽ። ታውቃለህ ልጅ መውለድ አልሆነልንም። እኔ እናንተ በህግ ባንጋባም ለመውለድ ብዙ ጊዜ ሞክረናል፣ ግን አልሆነም። አንድም እኔ በደረሰብኝ የመኪና አደጋ ምክንያት ወይም ደግሞ በሌላ የጤና ችግር ብቻ እስካሁን በልጅ አልተባረክንም። እና ታዲያ እኮ እሱን እኮ እኔና አንቺ አብረን ሆነን ማስተካከል መፍታት እንችላለን። አውቃለሁ። እንግዲህ እሱ ለወደፊት ይደርሳል። ጥሌ፣ እኔ አሁን ደስተኛ አይደለሁም ለማለት አይደለም፣ ግን ፈጣሪ በልጅ እስኪባርከን ድረስ በጉድፍቻም ቢሆን ተቀብለን ልጅ እንድናሳድግ እፈልጋለሁ። ታዲያ ለዚህ ነው እንደ ቃል ያስገባሽኝ? ይሄ ታዲያ አንቺን ካስደስተሽ ምን ችግር አለው? ሁሌም እንደምልህ አሁን ሞት ለወደፊትም ስወድ የምኖረው እኮ በጣም ስለምትረዳኝ። ግን ያው እንደነገርኩ እኔ ልጅ የምፈልገው በአንድ ሳምንት ማለቴ አሁን። ቆይ ዛሬ ቀኑ ምንድን ነው? እሁድ። በቃ የዛሬ ሳምንት እሁድ የመጨረሻ ቀናችን። ይኸውልሽ ነገም ልናገኝ እንችላለን። ደግሞ ቃል ገብተሃል። እሺ በቃ ካልሆነ ነገ ጠዋት አንዱ ህፃን ማሳደጊያ ሄደን እንደ ልጃችን አድርገን እንደምናሳድገው ቃል ገብተን ይዘን መምጣት ነው። እኔ እሱ መች ጠፋኝ። እኔ ድርጅት የገባ ልጅ አልፈልግም። እኔ የምፈልገው ወይ ቤተሰቦቹ የሞቱበት ወይም ደግሞ ወልደውት ማሳደግ የማይችሉ ሰዎች ከእነሱ ተቀብለን እንድናሳድግ ነው የምፈልገው። ፍቅር ደግሞ ቃል ገብተሃል። ቃል ደግሞ ቃል። እሺ በቃ ይኸውልህ መልኩ ደግሞ ልክ እንዳንተ ቆንጆዬ የሆነ ወንድ ልጅ ነው የምፈልገው። እንዴ ወንድ? እሱም ደግሞ ግዴታ ነው? ወንድ ቢሆን ደስ ይለኛል። እድሜውም 5 አካባቢ ቢሆን ደስ ይለኛል። ያው ልጅ እንዲመስለኝ። ሆ ፍቅር
የምችለውን አይደለም እኔ ለአንቺ ስል የማልችለውንም ነገር አደርጋለሁ። አመሰግናለሁ። ብሩኬን ወይ እንዲያግዝ ላስቸግረው እንዴ? ካልሽ እሺ። ግን እኔ ሜላትን አስቤያት ነበር። አይ እሷን ከን ጊዜ የላት። ጥሩ፣ እንደዛ ከሆነ ብሩኬን እንዲያናግረዋል። እሺ፣ አመሰግናለሁ። ቺርስ ቺርስ። ሀሳብ መች ይጠፋል ብለን አንድ መማከር ጉዳይ አለ። ተቀመጥ። ማለት እንደ ጉዳይ አስፈጻሚ ነው እንደ ጓደኛ? አይ ዛሬ እንደ ጓደኛ ነው የፈለኩት። ምን ነበረ? ፍቅር ልጅ እፈልጋለሁ አለች። እና ሴት አይደለች እንደ እድሜ የሚባል ነገር አለ እኮ። አንተ ደግሞ እንደሱ አይደለም። ለምን ይቺን ድራፍት እየጠጣን አንድ ሁለት እያልን አናወራት? አይሻል? ሙስና መሆኑ ነው። ለሱ ችግር የለው። ግን መጀመሪያ አንድ ልጅ በማደጉ የምናሳድገው እንድታመጣል። ባራኒ 50 አመጣልሃለሁ እንዴ? ደግሞ አፍሪካ ውስጥ ለማሳደግ እንጂ ለመውለድ ማን ብሎ እንዴ? አትቀልድ። ግን ቤተሰቦቹ ባያውቁን ጥሩ ነው አይደል? ቢያውቁስ? በዚህ ኑሮ ውድነት ልጅ የሚያሳድግለት ሰው አግኝቶ እንዴ? ምን ሆነ አልተለኝ ኑሮ ውድነቱስ? አንተ ግን ምን ነው ታዋቂ ነኝ አልክ? እንደዛ ሳይሆን ማለት ትንሽ ራቅ ቢሉ ነው። ግን ደግሞ መሆን ያለበት ወንድ ልጅ ነው። ጾታም አለው። ይሄ ኃጢአት ሳይሆን አይቀርም። ለዛ አይደለም ፍቅር አደጋው የደረሰባት ሰዓት ጸንሳ የነበረችው ወንድ ልጅ ነው እና እሱን እንዲያስረሳት መሰለኝ ወንድ ልጅ ነው የምትፈልገው እኮ። ያድርግላታ። ጥሬ ግን ለምን አትመረመሩም? ከዚህ ሁሉ የምሬን እኮ ነው የምልህ። በቃ ተመርምራችሁ እሱ መውለድ አይችልም ማን ነው ብላ እያሰበች፣ አንተ ደግሞ እንደገና በደረሰባት አደጋ መውለድ አችልም ትላለህ። እስከ መቼ እንደዚህ እያሰብክ ግን? አደራህን ሚስጥር ነው። እኔ አንድ ወንድ ልጅ አለኝ እኮ። እኔ ታዲያ ሚስጥር ማለት ለዛ እኮ ነው የፈለኩት። ለምኑ? ልንገራት እንድታማክረኝ። እኔ እንጃ ጥሌ። ወይ ግን ቤካን ከወለድኩም በኋላ እኮ ነገሮች ተቀይረው ሊሆን ይችላል። እስካሁን ድረስ ልጅ እንዳለኝ ያልነገርኳት እሷ መውለድ እንደማትችል ስታቅ ስሜቷ ይጎዳል ብዬ እንደሆነ ትረዳኛለች። እንጃ ምን እንጃ እኮ ጠይቃት። እሷን አይሻልም? እኔ ምን እንድታማክረኝ አይደል እንዴ? አቤት ፍቅር። ላስታውስ ብዬ ነው። ከብሩክ ጋር አወራችሁበት? አስታውሰሽ ሞተሻል። ይኸው አጠገቤ ነው ያለው፣ እየነገርኩት ነበር። ታዲያ መንገድ ብቻ እንዳይሆን ውዴ፣ ቃል ገብተልኛል። 1 ሳምንት ብቻ። ኧረ ችግር የለም። ሄሎ ሄሎ፣ ዋዬ ሰምተኛል። 1 ሳምንት ብቻ። ምን አይነት ይሁን? ጠይም ቀላ ያለ ባሌን የመሰለ ቆንጆ ባልሽ ነኝ? ወይ እንደዛ ይከብዳል በእውነት እንዴ ራሱን ማግኘት። እሺ በቃ አንተን የመሰለ እሱ ትንሽ አይከብድም? እሺ ብቻ እስከ እሑድ። እሺ በቃ ደህና ዋሉ። እሺ ምን አጅሬ ልክ በሰዓትሽ ሰው ይሻለ ብዬ እንጂ ቀድሜ ልመጣ ነበር። በሱ አታሳቢ። ስሚ ጓደኛዬ፣ እየተከታተልኩት እንዳይመስልሽ። ግን እኮ መግባቱን ነግሮሻል? ዛሬ 3 ወር ሳይጥሉ አይቀሩም እና የመጀመሪያ ዕጣ ይወጣል። ማርያምን ተከታትዩ አይደለም። አላምንሻለሁ። አላመንሽኝም አይደለ?
አንድ ጓደኛ አባቷ ልኳት እዛ ይቸሱ ጠይቃት ነግራኝ ነው። ይሁንልሽ። አትመኝ። ነገር ግን ነገሮችን በአራት አይን ማየት ሚዛናዊ ያደርጋል። እሺ እቺን ደግሞ ከየት አንብሻት ነው? ጓደኛዬ አቶ አዳ ነገር አይደለቁ ብሎ የሚጥለው ገና ሳይጀመር ነግሮኛል። ቢሆንም መረጃ ይናቅ። እሺ ይሁንልሽ። ሜላት ይልቅ እኔ አንድ ቁም ነገር ልንገርሽ። የኔ ቁም ነገር አይደለም ማለት ነው? እኔ እንደዛ አላልኩም፣ ግን የምትይኝ እንድሰማሽ እኔ የምልሽን ስሚኝ በደስታ። ሜላት ስለ ጠሌ ሆነ ስለ እኔ የምትነግሪኝ ሁሉ ለእኔ አስበሽ እንደሆነ ይገባኛል። ባታቂ ነበር የሚገርመኝ። እሺ አንዴ ስሚኝ። አሁን ግን ላቆም? ኧረ እባክሽ አንዴ ስሚኝ። ይኸውልሽ አንቺ እንደምታስቢው እኔ አደጋ በገጠመኝ ጊዜ ደም ስለሰጠኝ ሙሌ ሲያርፍ ደግሞ ቀርቡ ስለጽናናኝ አይደለም። እሱ ነው የምወደው። ያ ውለታ ነው እንጂ ፍቅር አይደለም። እኔ ጥሌን ማግባት የምፈልገው በጣም ስለምወደው ነው። አንቺ ደግሞ አይ ፍቅር የዋህ እኮ ነሽ ሜላት። ጓደኛዬ ነሽ አይደል? በቃ እሺ እኔ የዋሁኝ እንዳልጎዳ ከፈለግሽ እኔን ለማገዝ ቃል ግቢ። ገባሁ። እሺ ይኸውልሽ ከዛሬ ጀምሮ ጥላሁንን በደንብ ተከታተይልኝ። በደስታ ነዋ። እኔ ላይ ተምስተው ምንም አይነት ጉልበት የለኝም። ግን ይኸውልሽ እኔና ጥሌን ለመለያየት ስትይ ጥሌን ያላደረገውን አድርጓል ያልዋለበትን ውሏል ብትይ እኔና አንቺ አንተዋወቅም። የመጨረሻችን ነው የሚሆነው ሜላት፣ በስህተት እንኳን ቢሆን ማርያምን። እሺ እንግዲህ አሁን ቡናችን እንጠጣለን። ይሄ በደንብ አልገባኝም። ደግመህ አስረዳኝ። ይኸውልሽ ዋዬ በቀላሉ ላስረዳሽ። ይሄ ሁላ ሀብት ፍቅር እጅ የገባው ሙልጌታ ሲያልፍ ብቸኛው ወራሽ ሆና ነው አይደል? እሱማ ግልጽ ነው። አሁን እንዴት ነው የወንድሜን ሀብት ማስመለስ የምችለው? የምንችለው አይደለም የምንችለው። እሺ ንገረኝ። በጣም ጥሩ። በሱ ከተስማማን አሁን አንድ ትልቅ ሚስጥር ልንገርሽ። ፍቅር እናንተ እንደምታስቧት ባለ ብዙ ዘመድ የሐረር ልጅ አይደለች። ነፍሱን ይማረውና ሙሌ አንቺና ማዘር እንዳይከፋችሁ ብሎ ነው እንጂ ማደጎ ቤት ያደገች ዘር ማንዘሯን ማታውቅ። ምን? ይቺ ወፍ ዘራሽ እሷ ናት ወንድሜን የገደለችው? ወይኔ ወንድሜን! አሁን ቁጭቱ ምን ያደርጋል? ታዲያ ይሄን ለምን አልነገርከኝም ድሮ? ይሄ ድሮ ምን ያደርጋል? ድሮ ብነግራችሁ ትርፉ ከሙሌ ጋር መቀያየም ነው እንጂ ሌላ ምንም ትርፍ አልነበረም። ይልቅ አሁን አንድ ነገር ልንገርሽ፣ ልብ ብለሽ አዳምጪ። ተሳካ? 50-50 ምንድነው 50-50? ደረሰ አልደረሰ? እኔ አልወጣልኝም፣ ግን ድንገት የወጣላቸው ሰዎች ቁውን የሚሸጡ ከሆነ ብዬ ዳኛውን አዋረቻቸው። በሽያጭ ነው? እንደዛም ከሆነ በጣም አሪፍ ነው። በጣም ጥሩ። ለማንኛውም አሁን እንጣ፣ እኔ ከፍቅር ጋር ቤት እጠብቅሃለሁ። እንሂዳው? ገብቶኛል፣ ግን አሁን በደንብ አስረዳኝ። አልገባሽም? ይኸውልሽ በጣም ባጭሩ ላስረዳሽ። አሁን ፍቅር የለችም ማለት የሙሌ ሀብት ሙሉ ለሙሉ እጃችን ገባ ማለት። ዋናው ጉዳያችን ገንዘብ አይደል? ይኸውልሽ ፍቅር ጥላሁንን አገባችሁ ማለት የሙሌ ሀብት ቀለጠ ማለት። ስለዚህ እሱን ከማግባቷ በፊት እሷን ካደረግን እሷ ብቸኛ ወራሽ ስለሆነች ማንም ወራሽ ስለሌለ ገንዘቡ እጃችን ገባ ማለት። ልንገላት? እሱ ያንቺ ምርጫ ነው። ጥሌ ደብረዋል እንዴ? አይ ብሩኬ መጣው ብሎኝ ስለነበረ ሲቆይ ያሳሰበኝ እንጂ አልደበረኝ። እድሜ ረጅም እያነሳን መጣ።
ቤሎ ዲና የኔ ቆንጆ እንዴት ነው የምታምረው ቤቢ? እሺ ፏድ እንደብልኝ ቆይ በቃ ስጦታ ሰጥና ትሄዳለሽ። እሺ እሺ ደህና ዋል። ቻው በላቸው እንጂ ቻው ጨብጥ እንጂ ደስ ይለኛል። እሺ የእኛውስ? ይህ በስማ ዛሬ ደግሞ ከተኔ የለም እንዴ? አምሮብሻል። የእውነት ኦርደር ያደረኳቸው ነገሮች ነበሩ። የእውነት ምን? እራት እንድንበላ፣ የሳውዝ አፍሪካ ወይን እንድንጠጣ እና ደግሞ ጨርሰው ታውቂዋለሽ። ከዛስ? ውይ ትሌ ናግባ እንጂ። አይ ከእንግዳ ጋር ነሽ እኮ። ኧረ ችግር የለውም ሰላም በለው። በቃ ጨርሽና አብረን እነሱ ናቸው አይደል ሚዴፍ የሚያቀርቡን? አዎ። እና ለምንድን ነው ያዘዝነውን ሚዴፍ እስካሁን ያቆዩት? ፍቅር ያዘዘችውን አዎ። እሷ መች ትታዘዝና ነው። ለማንኛውም በጊዜው የሚያቀርቡልን ከሆነ ያቀርቡልን፣ አለበለዚያ ግን ሌላ የሚያቀርብልን ድርጅት ስላገኘው አዋል ብሩኬ ልጁን ይዞ እየጠበቀኝ ነው። ስለዚህ ቤት ጠብቅሻል። እሺ በቃ ጠብቀኝ፣ አብረን እንሄዳለን። ምን ነው ተንጣጣይ? ለራሱ ብትለው አይሻልም? ሹፌር ነበር መሰለኝ። ትንሽ ከፋል። ሀብትሽ ስነ ስርዓት። እኔን እዚህ ቁጭ አድርገሽ ልትወጪ እንዳይሆን። የጨረስን መሰለኝ። እሺ ምን ደረስ? ሸዋዬ የትም አልደረስኩም። ጭራሽ እኔ እሷን በቀረብኳት ቁጥር እሷ ወደ እሱ እየሄደች። ይሄን የመሰለ መልክና ቁመና ኧረ ተጠቀምበት። እኔ እንግዲህ እንደ ሙልጌታ አብሮ አደግ ጓደኝነቴ የምችለውን ሁሉ አድርጌያለሁ። ከዚህም በኋላ ማድረጌን እቀጥላለሁ። ነገር ግን ቁልፉ ያለው አንቺ ጋር። የምን ቁልፍ? ፍቅር፣ እናት፣ አባት፣ ዘር ማንዘር የሚባል ነገር እንደሌላ ታውቂያለሽ። በአቋራጭ ወደ እሷ የዞረውን ሀብትና ንብረት ለማንም ዘርታ ከመጨረሷ በፊት
እሷን ሲጥ አድርጎ ሀብትና ንብረቱን ወደ ቤተሰቡ መመለስ። ፍቅር ምን ተገኘ ዛሬ? ምንም ወይኔ ልጣል ጠብቀህ እኮ እኔም ዛሬ ማማክርሽ አንድ ጉዳይ አለ። አይ ከዛ በፊት እኔ አንድ ነገር ልጠይቅህ ይቻላል? ለትዳር መፍረስ ዋነኛ ምክንያት ምን ይመስላል? የጉዲፈቻ ልጅ? የምሬን አትቀልድ። እንዲህ አይነት ከባድ ጥያቄ እንደ ቀልድ ትጠይቅኛለሽ እንዴ? ቆይ አንቺ ግን ምን ይመስልሻል? እንዴ እኔ ባቅ ስጀመር ለምን ጠይቃለሁ? እኔስ ታዲያ ባቅ ደብቅሻለሁ? ግን ያው ዋናው ነገር አለመተማመን ይመስለኛል። እኔ ግን ዋናው ነገር ሚስጥር ይመስለኛል። ሚስጥር ሊሆን ይችላል፣ ግን ከምንም በላይ ግን የምንወደው ሰው እንዲያዝና እንዲጎዳ መፍቀድ፣ ያኔ ትዳር መሞት ይጀምራል። ትዳር ማለት አንዱ ለአንዱ መሞት ማለት ነው። ስሚኝማ ፍቅር፣ ያ የሙልጌታ ጓደኛ ሀብታሙ ከሸዋዬ ጋር የሆነ ነገር ሳይኖራቸው አይቀርም። ምን? ቆይ መጀመሪያ ግን ተከታትላቸው አይደለማ? መጀመሪያ አጋጣሚ ነበር ያየኋቸው። ከዛ ግን አንድ ሁለት ወይ ጓደኛሞች ሆነው ይሆናላ። ይገርማል መቼስ ዘንድሮ መስማማታቸው። እሺ አሁን ዋይን ልቅዳለን፣ አብረን እንጠጣ። ሰው ይሻለን። አሁን ወጣ። ምን ነው ፈለግሽው? አይ እሱ ለምን ፈልገዋለሁ? አንድ የማነግርሽ ነገር አለ። ስለ ጥሌ ከሆነ በኋላ ይደርሳል። ጠቅላላ እውቀት ነው። እሺ ምን ነበር? እንዳታጥለሽብኝማ አልነግርሽም። እናቴ በይ ደህና ወይ እናቴ። ቆይ ትተሽ ልትሄጂ ነው እንዴ? እሺ ልስማሽ። ወንድ በምን የሚሻነፍ ይመስልሻል? እኔ እሱን በምን አውቃለሁ? አንቺ ንገሪኝ እንጂ። ዋናው በገንዘብ ነው፣ ሌላው ደግሞ በቆንጆ ሴትና በዝና ነው። ተሳስተሻል። ሙሉን አንብቢው። ወንድ ልጅ በአንደኝነት የሚሸነፈው በጽድቅ ነው፣ ሁለተኛ ደግሞ በፍቅር ነው። ገንዘብና ሴት ከዛ በኋላ ናቸው። በይ ደህና ዋይ እናቴ። ደህና ዋይ። አንተ ቃል የገባህልኝ ነገር ትተህ እዚህ ቢዚ ሆነህልኛል። ልጁስ መምጣቱ መጣሽ። ስራ ካልሰራም በምን ልናሳድገው?
አራንተ ጉድ ነህ። መቼ መልስ የምታውቀው? መልስ ያጣው ቀርማ እኮ አበቃል። ይሁንልህ፣ ግን ስማኝ፣ ቃል የገባህልኝ ቀን አንድ ቀን ቢያልፍ እሰይሃለሁ። ሄሎ ብሩኬ፣ ነገ የተባባልነውን ነገር በቃ ዛሬ ይሁን። ኧረ ተወኝ። እሺ ደስ አለሽ? ውይ 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 የኔ አበባ ውይ ውይ ውይ። ሰላም ነው እንዴ? እንዴት ነው የምታምሪ? እኔ እኮ ወንድም አውቃለሁ። ሰማት እናቴ። አዎ ቆንጆ አለች። ስም ማን ነው? ደበሽ። ደበሽ። ብሩኬ ምን ነበር ያልከኝ? ምንም። ምንድን ነው የረሳኸው? ለእኔ የምትነግረኝ ነገር ነው? ጥላውን ለምን አስፈለገ? እኔ ምንም የማውቀው ነገር የለም። እንውጣ። እሺ ኧረ እኔ እዚህ ነው የምፈልገው። ናውጣ። ግባትኝም እንዴ? አይደለ አንቺ እኔ እኮ የሙሌ ጓደኛ ነኝ። ይሄ ቤት ሲገዛ አብሬው የነበርኩ ሰው ነው። ሰው አለ ውስጥ? ማንም የለም። አሁን ገባህ ለምን ግባ እንዳላልኩ? ብቻዬን እንደሆን ካጣርተህ ስለመጣ ነው። ትሰማኛለህ? እኔና ጥሌ አንድ ላይ ብንሆንም ባንሆንም እንኳን አንተ የመጨረሻ ምርጫ አይደለም። እንደውም ከዚህ በኋላ ከስራ ውጭ እንድንገናኝ ነበር። ለነገሩ ስራውን መቅረት ይችላል። እሺ ቀሽም ነገር ነሽ እንዴ? ቀሽምማ ስለሆንክ እኮ ነው ብቻዬን እንደሆን ካጣርተህ የመጣው። እንደውም አንድ እውነት ልንገርህ፣ ድሮም ለሙሌ ብዬ እንጂ ብዙም አትመችኝ። ይሆንክ መሰሪ እንደሆንክ አውቅ ነበር። አሁን ጥፋ ከዚህ። ንግደላት። አንቺ ብቻ ተባበሪ፣ ሌላውን ለኔ ተይው። ሰውዬው ዊስኪ ልክ አይደለም እንዴ? አይ ልክ ነው። እሺ እኔ ግብዣ ስለሆነ ነው ማጠጣው? አይ እንደሱ አይደለም። ውስኪ ላይ ብዙም አይደለሁም፣ ለዛ ነው። ግን በጣም ነው የማመሰግነው። እኔም አብረኝ ስለተቀመጥክ በጣም አመሰግናለሁ። ሰውዬው አባት በቃ እንግዲህ ሜላት ማለት እኔ ነኝ። አዳሩን መገመት መቼም አያቅትሽም።
አንቺ ቀስ ብለሽ አውሪ። ውስጥ ነው ያለው እራት እየሰራ ነው። እንዴ መጥሻል እንዴ? እንዴት ነሽ? እንዴት አመሸህ ጥሌ? ወዴት ነው? ሀብታሙ ሊያናገርሽ የሚፈልገው ነገር አለ። ካንቺ የምደብቀው ምንም ነገር የለም። ቁጭ በይ። እሺ እሺ። ምን ነበር? ይቅርታ ልጠይቅሽ ነበር። ይቅርታ? አሁን ምን ያደርጋል ያንተ ይቅርታ? ወይስ ምንም ነገር የማላቀደም ይመስላል? የምታስገቡልን እቃዎች እንኳን ሳይቀር እኔን ለመፈታተን እንደሆነ የምታዘገያቸው አውቃለሁ። ወይስ የሙሌ ጓደኛ ስለነበርክ ብዬ ዝም ስላልከው ምንም ነገር የማላቀደም ይመስላል? እኔ በሞራልም በአካልም ተጎድቼ በነበርኩባቸው ሰዓቶች የት ነበርክ? አሁን አንተ እኔን ይቅርታ ትጠይቀኛለህ? ፍቅር ትላንት ስለተፈጠረው ነገር እውነት ምንም አላውቅም። እኔም ሳስብበት ነበር። ያንተ ጥፋት አይመስለኝም። አይደለም ብሩኬ እኮ እየረዳ ይመስሉኝ ነው። እንግዲህ እሱን ማሰልች ይሆናል። ስለተረዳሽኝ በጣም ነው የማመሰግነው። እናንተ የምንጣላው ቃልን ካላከበርክ ብቻ። ምንም ሀሳብ እንዳይገባሽ። በቃ ሊዳ እዚህ ምን አደርጋለሁ? ሸዋዬ ምንድን ነው? ዝም በይ። በወንድሜ ገንዘብ የማንንም የድሃ ልጅ ስታገቢና ሀብቱን ስታጠፊ ዝም ብዬ የማይሽ ይመስልሻል እንዴ? ዝም ባትይኝስ? ቆይ ምን ልታመጪ ነው? እሱን እሱ ያሳይሻል። ቆይ እኔ የምልሽ ሸዋዬ፣ ድርጅቱ እኔ ባስተዳድረውም ሁሉም ገንዘብ ለማዘር ይገባል። ደግሞ አተረፍ እንጂ አልከሰርንም። ቆይ እንዴት ብታስቢ ነው ከዚህ አውሬ ጋር የተስማማሽው? ዝም በይ። ልክ መሆን አለመሆናችንን አንቺ አታስረጂ። እሺ ዝም ባልልስ? ቆይ እባክህን እሱ ነገር ጣለው። እባክህን ቆይ ተረጋጋ። አሁን ዝም በይ። ይኸውልሽ አሁን ጸጥ በል። እኔ አይደለሁም እሱ ነው። እዚህ ለማድረግ ከፈለክ ከቻል አይደለም ማሙሽ፣ ብሩክን ፈልጌ ነው ጥራለሁ። ብሩክ እኮ ከስራ አባረራችሁት አይደል እንዴ? ኧረ እኛ አላባረርነውም፣ እየቀለደን። የለም ብሎኛል። የለም እባክህ ጥራልኝ። የለም ብሎኛል። የለም
ማለት ጀግና ናችሁ ታውቃለህ አይደል? ስለዚህ ምላችሁን የምታደርጉ ከሆነ እምወስዳችሁን ቦታ አታውቁ። አንተ እኮ ለእኛ እኮ አባት አራሱ እኮ እንከል ማሜ ና እስኪ አመት በዓል አደረግከው እንዴ? አንተስ ወደድከው ልብሱ? በጣም ጥሩ። ያልኳችሁን ብቻ ማድረግ እሺ? እሺ። እንዴት ሆነ? ነው እንደምን አደርክ? ደህና አደርክ? ቁጭ በል። ምን እግር ጣለ ልጄ? አንድ ነገር ላማክሮት ነበር። እሺ። ላገባ አስቤያለሁ። እሰይ ዓለም ነዋ ታዲያ፣ ደስታ ነዋ ታዲያ። በጣም የምጠብቀው ነገር የነበረ እኮ ነው። ለመሆኑ እንዴት ያለችው እድለኛ ናት አንተን ያገኘችው? ፎቶ አለ ታየው? እሺ ሸካነች። የት ነው ያየኋት? አይ ተመሳስላቦት ነው የሚሆነው ነው። ይህ በጣም ሸጋ ናት። ምን መሰሎት አባባ፣ ችግሩ ግን እጮኛዬ መውለድ አትችልም። ምን ነው ልጄ? ምን ነካት? ከጥቂት ጊዜ በፊት በገጠማት መኪና አደጋ ነው መውለድ የማትችለው። ግን ችግሩ እጮኛዬ ልጅ እንዲኖረን ትፈልጋለች። ታዲያ ጥሩ ነው። ቤካ አለ አይደል? እንዲያብራችሁ ታሳድጉታላችሁ። ችግሩ እኮ እሱ ነው። ልጅ እንዳለኝ አልነገርኳትም። መንገር ነበረብህ። ለምን አልነገርካትም? እሷ መውለድ ስለማትችል እኔ ልጅ አለኝ ብላት ስሜቷ ይጎዳል ብዬ። ሰሞኑን ቀለበት ላደርግላት ሞክሬ ነበር። ከዛ በፊት ግን ልጅ እንዲኖረን ፈልጋለሁ አለች። አንድ ሳምንት ጊዜ ሰጥታኝ ነበር። ዛሬ መጨረሻ ቀን። ሰሞኑን የተወሰኑ ልጆችን ሞክሬ ነበር ግን አልወደደቻቸው። ታዲያ ቤካን? አዎ አባባ፣ እሱን ልሞክረው አስቤያለሁ። መልካም። ታዲያ መቼ አሰብክ? አይ ፍቅር ጥላውን በቃ እንደዚህ ነው ወይ? ደግሞ አልቻለም ብለሽ ሰጁ? አይ ቃል ገብቶልኛል። የእሱ ቃል አውቃለሁ። የእግዚአብሔር ቃል አይደለም፣ ግን እኔ ጥላውን እናውቀዋለሁ። ቃሉን አክባሪ ነው። እሱን አንቺ ነሽ የምታውቂው። ሁሌም እንደምልሽ ግን ሰው ሁለተኛ ነፃ አለው። አንቺ እኮ የምታነብኝ ሁሉ እውነት ስለሚመስልሽ ነው። እሺ እኔልሽ። አሁን ግን እየመሸ ነው፣ እንግባ። አይ አውቃለሽ፣ እኔ እስካሁን ተስፋ አልቆረጥኩም። ለነገሩ ልክ ነሽ። የሰው ልጅ ተስፋ መቁረጥ የለበትም። ወይ ስታምሪ ነው ቆንጆ። ስምህ ማን ነው? ቤካ። ቤካ። አንተ ከየት ነው ያመጣው ይሄ አንተን የመሰለ ቆንጆ ልጅ? ፍቅር
መቼ ነው የመጣው? እንዴ ቆዮ ከመጣው እኮ እኔ ፈልጌው ጠርቼው ነው። ዛሬ እኮ ልደቴ ነው። ኧረ እባክህ አንተ ምን ነው ታዲያ ኬክ እንኳን ሳትገዛለት? አይ ደውዬ አዝዤ አስመጣለሁ ብዬ ነው። ካልሆነ ግን ያው ብሩኬ ይዞት ይወጣና በዛው ይጋብዘዋል ብዬ ነው። አይ በቃ ብሩኬ አንተ ይዘው ይግባ ና። የፈለገ ብታረፍድ እንደማታሳፍረኝ እርግጠኛ ነበርኩ። በጣም ይቅርታ ፍቅር። አይ ይቅርታ የሚያስብል እንኳን አይደለም፣ ግን ጨንቆ ነው። እውነት ለመናገር ባዶ እጄን እንኳን በመጣ እንደምታምኝ አውቃለሁ። ነገር ግን ያንቺን ፍላጎት የሚያሟላ እንዴት አንድ ልጅ አጣለው ብዬ ተናድጄ። አንድ ነገር ልጠይቅህ። ለእኔ ደስታ ወይ ምን እንዳይከፋኝ ምን ያህል ትኖራለህ? እድሜ ዘመኔን ሙሉ ለአንቺ ደስታ ስል እኖራለሁ። ያንቺን የደስታ ምንጭ ካወቅኩና እሱን ካሳካው በዓለም እንደኔ አይነት ደስተኛ ሰው የለም። ስለምትረዳኝና ለእኔ ደስታ ስለምትኖር ለታማኝነት በጣም ነው የማመሰግነው። እወድሃለሁ። እኔም አፈቅርሻለሁ። እንግባ፣ ቅዝቃዜ አለ። ግን ልጁን ቤካን ወደድሽው? የተለየ ስሜት እንኳን አልተሰማኝም። ግን ያው እንደ ሁሉም ልጆች ስጦታ ገዝተንለት አንተ በምትገዛው ኬክ ደግሞ ልደቱን አክብረንለት እንሸኘዋለን። እኔ ሳላክ ከጀርባዬ ይሄ ሁላ ሚስጥር ይከናወናል። ጆሮ ለባለቤቱ ባዳ ነው የሚባለው ይሄ። አንተስ ሁሉ ጊዜ ልጅ እንዳለ ሳትነግረኝ ደብቀኝ አልነበረ? አዎ እኔማ ያው ሁላችንም እናውቃለን። እኔ ልጅ መውለድ ስለማልችል እንዳይሰማኝ ብለን። እኔም ይቅርታ ልጠይቅ እፈልጋለሁ። ስላንተ ምንም ሳላቅ በብዙ ተፈታትኛለሁ። በጣም ይቅርታ። ምንም ማለት ግን አባባ ጋር ትሄዳላችሁ ብዬ በፍጹም አልጠበኩም ነበር። አባባ እርሶም እዚህ ነገር ውስጥ አሉበት እንዴ? ልጄ ለአንተ ደስታ ማንኛውም ነገር ውስጥ እገባለሁ። የምትገርም ሚስት ናት። በእውነት የምሬን ነው። ማለት እኔ እኮ ትጣላላችሁ ብዬ ሳስብ እሷ እኮ ነች አባባ ጋር ሄዳ አረጋግጣ ሁሉ ነገር እንዲሆን ያደረገችው። እሺ ቆይ ህፃናቶችስ? አንዱ ያጎቴ ልጅ ነው፣ አንዱ የጎረቤት ልጅ ነው። ብቻ ቤኪ እንዲመጣ ነው። እንዲህ አይነት ስለላ ሞሳድ ራሱ አይሰልም። የኔ ፍቅር በህግ እንድታገባኝ እፈልጋለሁ። እኔም አንድ ሰርፕራይዝ አለ። እውነት ነው ያለፉትን ጊዜያቶች ብዙ መዝናናት ስለማያስደስት ስለነበር የሰራንበትን ብር እቁብ ጥዬ ገዛው። በጣም አመሰግናለሁ።